ምን አባ እያረካት ነው? አንተ ነስቲ ወደ እዛ ተረጋጋ እባክህ። ምን እያረካት ነው? ምን እያረካት ነው? ምን ሰራጋየ? ምን ሰራጋየ? ምን ታረጋለሽ እዚህ? ምን ሰራጋየ? ሰማሁልህ። ጉድህን ሰማሁልህ። እንዴ አንተ ጉድህን ሰማሁልህ። በቤቴ ገብተህ ጭራሽ ልትማታ ምን ታረጋለህ እዚህ? ሰው ቤት ምን እንደምታረጊው? ሰው ቤት ምን እንደምታረጊው? ሰምቼልሻለሁ ጉድሽን። አንተንም ሰምቼልሃለሁ። ምን አድርገህ ነው? ምን ሰማ? ምን ፈልገህ ነው ከሷ? ምን ሰማ? ምን ፈልገህ ነው ከሷ? ምን ሰማ? ሰማሁ ብዙ ነገር። ምንም ልሰማችሁ ነው የሚለው የጠላት ወሬ ምናምን ካልሆነ ሰው ቀኛ ወሬ ምን ታረጊያለሽ? የሰው ቤት ምን እያደረግሽ ነው? እዚህ ካላነሳ ብለው ነው የመጣሁት። ማን ነው እሱ? ምንድን ነው? ጓደኛዬ ነው። ሰውዬ ይኸውልህ ሁሌ ተረጋጋ ማለት ሰልችቶኛል። ዝም በል በእናትህ። ምንም አንተ ጋር ነገር የለኝም። እንዴ ምንድን ነው የምታረጊው? ምን አደረኩኝ? ማን ጋር ነው ያለሽው? ኤርሚ ቤት ነው ያለሁት። ምን ታረጊያለሽ? ወንድ ቤት ወንድ ቤት አይደለም ነግሬሻለሁ። ለማ ቤት ነው። ወንድምሽ ኖርማል ይሆን ነገሮችን ከማጣራት ይልቅ ቀጥታ ወደ ውሳኔ። አንተ ዝም በል። ሰምቼልሃለሁ። ይኸውልህ ብዙ ነገር ሰምቼልሃለሁ። እሱን ደግሞ ነግሬሃለሁ። ይኸውልህ ልትሰማ አንቺም እንዳታወሪ። ገና ከመምጣትሽ ምንድነው እሱ ጋር አንጠልጥሎ የሚያመጣሽ? ምንም እንደዛ አይደለም። ስልክ አላነሳም። ምን ፈልገሽ ነው? ማን ነው እሱ? ምንድነው ንገረኝ እስቲ። እንዴ ደህና አልመሰለኝም። መጣሁኝ በቃ። ምንሽ ነው? ጓደኛዬ ነው። እንዴ እናንተ የት ጓደኛ? እሱማ ጓደኝነትንማ ይኸውልህ ማታ ክለብ ለክለብ ይዛት እየዞርክ ዝም በይ። ያልሰማው እንዳይመስልሽ። ዝም በይ። ክለብ አውራ ነገር የምታወራው ዝም በይ። በቃ ዝም በይ ስለዚህ ዝም በይ። ንገረኝ እስቲ ስለምን እንደው ልታወራኝ የምትፈልገው? ምንድን ነው የምትፈልገው ከሷ? ክለብ ምንድን ነው? አልገባኝም። ቆይ ክለብ መግባቱ ምንድን ነው ጥቅሙ? ምንድን ነው ችግሩ? ማለት እሺ አንድ ፍሬ ልጅ ክለብ ለክለብ ይዞ መዞሩ ነው? ክለብ ለክለብ ይዣት አልዞርኩም። ይኸውልህ እኔ የራሴ ሰማሁኝ እኮ የምትሰራው ነገር ሰማሁኝ። እንድታየው ብቻ የጠራኋት እንጂ ክለብ ለክለብ ይዣት አልዞርኩም። ይኸውልህ በቃ የምትሰራውን ነገር እኮ ሰማሁልህ እኮ። ይኸውልህ ሰማሁልህ። አንድ ነገር ተነግሮኝ ነው የመጣሁት። አሁንም ለምን ስልክሽን የዘጋሽው? ለምን ስልክሽን የማይሰራው? ባትሪ ዘግቶ ነው። ከዚህ በፊት ዘግቶ ያውቃል አንቺ ስልክ? አጋጣሚ ዛሬ እሱ ጋር ስትመጪ ነው ባትሪ የሚዘጋው? አጋጣሚ ጓደኛሽም እየደወለችልሽ ነበር። እሷን አግኝቼ ነው የመጣሁት። ይሄን ሁሉ ነገር የነገረችኝ እሷ ናት። ምንድን ነው እሷ የምትፈልገው? ወይስ አንተም ከኔ ጋር እንደነ ዳኒ እንደነ ጽጌ የማይሆን ነገር ውስጥ መጣሁ? አንተ እንዳለም እንደሱ አይደለም። ዝም በይ። አንቺ የምታውቂው ነገር የለም። ዝም በይ። እንዳለም የምታውቂው ነገር አለ። ለምን እንደፈለገች ምን የምታውቂው ነገር አለ? አይደለም ኤርሚ እንደዛ አይነት ሰው አይደለም እያልኩ ነው ያለሁት። እንዴ እንዳለ ይኸውልህ ስማ፣ ተነግሮኛል እንደዚህ ተብያለሁ እያልክ ነው የምትለው አይደል? ለምን እሷን አታዳምጣትም? ምን ነው ማዳምጣት? እሷ የምትልህን ነገር ለምን አታዳምጣት? ምን ስላዳምጥሽ ምን የምትይ ነገር አለ? አይላ አንተ እንደምታውቀውና እኔ ከዚህ በፊት እንደደረሰብኝ አይነት ነገር አይደለም። ሙሉ ግንኙነት ራሱ ሲጀመር ላይፉ ለሷ ጋር ያለው ወንድ ቤት ውስጥ ምን ልታረጊ ነው የምትገኘው? እኔ ስልክ አላነሳው አለኝ። በጣም ብዙ ጊዜ ምን እንደሚያስጨንቅሽ ገና መተሽ እንኳን አርፈሻል። ከፋቂሽ መተሽ እንኳን አርፈሻል። በቃ ታዲያ ደውል። ምን አንተ ነው እሱ ጋር መስመጣሽ? ለምን በዚህ ካታውሪኝ ስነ ስርዓት ይኑርሽ። ያለ ነው ቤታችን አይደለም። አንዴ አመሰግናለሁ። የሰው ቤት እንዳለህ ማወቅ አንድ ነገር አሪፍ ነው። እርድና ምናምን እንዳይመስልሽ። በየክለቡ በየቦታው ይዞ መዞሩ እርድና እንዳይመስልሽ። ይኸውልህ ወንድሜ ደግሞ ከኔ ጋር የማይሆን ነገር ውስጥ እንዳትገባ። ታውቀኛለህ። በትንሹም ቢሆን ስለኔ ታውቃለህ። የማይሆን ነገር ውስጥ እንዳትገባ። ችግር የለውም። ከተማው ምን አነሳከው እንዴ? ችግር የለውም። ይኸውልህ አንድ ነገር ልንገርህ። እኔ የምሰራው ክለብ ነው። ታሳየኛለህ ማለት የራሴ ክለብ አለኝ። አያገባኝም። ስላንተ ይጃት የልኩት እንድታየው ነው እንጂ ክለብ ለክለብ ይጃት አልዞኩም። ይኸውልህ የሰው የምትሰማው ወሬ ምን ነው የምታይልህ? አንተ ወሬሽ ምን ነው የምታይልህ? ወሬው አንተ ጋር ሲደርስ ስለሚጋነን ነው እንጂ ስለ ክለብ ብቻ አይደለም የሰማሁት። ብዙ ነገር ነው የሰማሁት። ብዙ ቦታ ይዛት እንደምትሄድ ነው የሰማሁት። ያው ክለብ እያወራሁ ብዙ ቦታ ይዛት እንደምትሄድ ነው የሰማሁት። ምን አይነት ቦታ ይዛት ይችላል? ጓደኛዬ ላይ እኮ ጀስት ኃይላ አሁን ማሰብ ያለብህ እኔ ትልቅ ሰው ነኝ። የሚጠቅመኝንም የሚጎዳኝንም ነገር አገናዝቤ ማድረግ ሰው ነኝ። በቃ አንዴ ተሳስቻለሁ አይደለ? አንዴ የተሳሳተ ሁሌ ይሳሳታል ማለት አይደለም። ይኸውልሽ አዳምጪ። አንቺ ትልቅ ልጅ አይደለሽም፣ ትንሽ ልጅ ነሽ እያልኩሽ አይደለም። ግን ብዙ ማታውቂያቸው ብዙ የሚቀሩሽ ነገሮች አሉ። እሺ ሰምኛለሽ? እንደዚህ አይነት ነገሮች አሉ ተብዬ ከሰው ጋር አልገናኝ እኔ አትገናኝ የሚል ከአንደበት ያልወጣ ማለት አንቺ አሁን ቆይ አፍሽን ሞልተሽ እያወራሽኝ ነው? ስታረጊ የነበረው ነገር ልክ ነው? ያው ሁሉ ጊዜ ለኔ ጓደኛሽ ቤት እንደምታዲ እየተነገረኝ እሱ ቤቱን ለመተሽ እንዳደርሽ ሰምቻለሁኝ አይደል? ሶፋ ላይ ተኝተሻል ተብሏል። አያሪ የውሸት ወሬ ዛሬ ገና ነው። ምንም የውሸት ወሬ አይደለም። አንተ ጋር ሲደርሱ ወሬዎቹ አንተ ጋር ሲደርሱ ተጋነውና ይኸውልህ ተቀየረው ስለሚመጡ ነው እንጂ ዛሬ ገና ነው። እዚህ ቤት መጥቻ አላውቅም። እውነት እዚህ ቤት ይሁን ሌላ ቤት ይሁን አላውቅም።
ግን ሶፋ ላይ አምሽታችሁ መታችሁ አንዴ ከጓደኛሽ ጋር እሷ ባለችበት አንዴ በሌለሽበት እንዳደርሽ ሰምቻለሁ። ሲጀመር አንቺ ገባ ወይስ ጓደኛዬ ነው? እሷ ቤት እንደምታሪ ነው እኛ የምናውቀው አይደል? መንፈቅልሽ ለዛ ነው አይደል? ቤተሰብ እኔ እንኳን በሌለውበት እናትና አባታችን ጋር ስደውይ በህይወት ያድራለቅ ጀመር ይኸውልሽ ስተቱ ያለው እሷ ጋር ይሁን አንቺ ጋር ይሁን ባላቅም ይኸውልህ አረበናት አንተ ዝም ብለህ ይኸውልህ መታትጩ ሲጀመር ይኸውልህ የሰው ወሬ እየሰማህ ብለህ እንትን አትበርናት እንዴ ጭራሽ ትከፋኛለህ ችግር አለ ማለት ኤፍሱ አንተ አረበናት ዞር በል ያዝ ሲጀመር ወደዛ ሂድ ካለ ወደዛ ሂድ ልታሰናገባል ምንም ያህል ወንድሟ እንዳትነካት ቶሎ እንዳትነካት ወደዛ ሂድ እንዴ ምን ሆነሽ ይሁሉ ባንተ ጦስ እያመጣለህ ነው የማይሆን ነገር ውስጥ እንዳትገባ ከኔ ጋር ነገር ያለው ስለ ስርዓት ይኖር አንተ እኮ ነው ወርካት ያሟል አንተ ደግሞ ጭራሽ የሰው ቤት መተህ ትበጠብጣለህ እንዴ መታሽ አይ ደህና ነኝ እና ምን ሆነሽ ነው ኤፉ ደህና ነሽ ደህና ነኝ ይሁሉ ያንተ ጦስ ነው አለመረጋጋት ሌላ ነገር የሚፈጥራል ገና ተረጋጋ ስለኔ አለመረጋጋት እንዴ ገና ሌላ ነገር ውስጥ ታመጣለህ ይኸውልህ እንትን ማለት አንተ ጋር ብዙ የምንሄዳቸው መንገዶች አሉ እነግርሃለሁ ችግር የለም ገና ብዙ እንሄዳለን ግን ይኸውልህ በሷ ፊት ነው የምነግርህ ይሄ ማለት ሌላ ጦስ ይዞ ቢመጣ ተረጋጋው እኔ እኮ ምንም አላደረኩም አንቺ እሱን ነው እኔ እሷን ነው እንዳምን የምፈልጊው ንገረኝ እስቲ እኔ እንድታምን ነው የምፈልገው እኔ ምንም አላደረኩም አንቺ እርግጠኛ ነሽ ይሁን ነገር ላለማድረግሽ እሱ ጋር ክለብ ላለመሄድሽ ከዚህ በፊት እሱ ቤት አለመሄድሽ እሱ ቤት ይጃላቅ ዛሬ ገና ነው የመጣው ምን ፈልጋ ነው ታዲያ እሷ ጓደኛሽ ልትዋሽኝ የምትችለው ከአቅም በላይ ስለሆነ ጨጓራሽን እየታመምሽ እንደሆነ ዛሬ ገና ነው የሰማሁት መጠጥ ስለምትጠጪ ንገሪኝ አልታመምሽም ይሄንን ንገሪኝ እኔ ውጭ ሆኜ አንቺ ታመሻል ነበር በመጠጥ አይደለም የታመምሽው በመጠጥ አይደለም እንዴ እሱን ነው የምልህ እያንዳንዱን ነገር ስለሷ አታውቅምልህ ለዚህ ነው የታመመችው በመጠጥ አይደለም ገባ እሱን ይኸውልሽ ዛሬም የእስከ ዛሬውን ሰምቻለሁኝ ዛሬ ከዚህ በኋላ ሌላ ውሸት ለመዋሸት እየሞከርሽ ከሆነ ከሱ ጋር ብቻ አይደለም ጸቢ ካንቺም ጋር ጨምሮ የማይሆን ነገር እንዳትናገር እኮ አልገባኝም ለምንድን ነው አንተ እሷ ልትገዛት የምትፈልገው ምን ማለት ነው ልትገዛ ማለት አንተ ምን ሆነ 18 ዓመት እኮ እህቴ ናት ያሳደግኳት እህቴ ናት ዛሬ አንተ ልታስተው እንዴ ለአንቺ ብዬ ነው እንጂ ይኸውልሽ ብዙ ነገር መናገር እችላለሁ ተናገር እንደ ወንድ ልጅ አውራኝ ችግር የለውም ቤት ድረስ የመጣሁት አውራኝ እንደ ወንድ ልጅ ማውራት የምትፈልገው መናገር ዝም በይ አንቺ መናገር የምትፈልገው ከነገር ጋር ተናገር ጭራሽ የትም ይዛት እየዞርክ አንተ ወደ ማትበል አንተ እህትን እየሰደብካት እኮ ነው አንተ ታውቀዋል እሱን ደግመሽ እንድትዋሽኝ አልፈልግም እኔ አልዋሽም እየነገርኩሽ ነው ሰው ማታምነው እንዴ አብራሽ ያለሽ ጓደኛሽ ቤስት ጓደኛሽ ሆነሽ ይሄን ነገር የነገረች እሷ ትዋሽኛለች እንዴ ለምን አትዋሽም እኔ ያደረኩትን ነግሬያለሁ ክለብ መሄዱን አምኛለሁ ቤት ግን መጥቼ አላውቅም ጨጓራዬን የታመምኩት በራሴ ጉዳይ እንጂ መጠጠኛ ከመጀመሩ አንቺ እኔ ማላውቀው ህመም ታመሽ የምታውቂ ንገሪኝ እስኪ በቃ የሆነ ሰዓት ማድረግ እኔ ማላውቀውን ኬዝ ኢቨን ታመሽ እንኳን ቤት እንዳልሆንሽ ነው የሰማሁት ይሄን ሁሉ ነገር እሷ እየዋሸች ነው እያንዳንዱ ነገር ይኸውልህ አንተ ጋር ሲደርስ የሆነ ይጋነናል መሰለኝ እኔ አሁን እሷ የበላችው ምግብ ነው የታመመችው እንጂ በመጠጥ አይደለም እንዴት ነው ሰው በቀን ጠጥታ እንትን ልትል የምችለው ቀን አንድ ነገር ይነገር አታውቀኝም አላውቅም እሱ ነው እኔ ደጋግሜ ነው ምን አለ በተረጋጋ መንፈስ ከዚህ በፊት በእሷ ምክንያት ብዙ የማይሆን ነገር ውስጥ ገብቻለሁኝ ማንም ያቀኛል አንተም መሰሎችም ታቀኛለህ ስለዚህ ከኔ ጋር የሆነ ላይ ወደ እንትን አትበል አንተ ወደ ሰባ ተገፋፋ እረፍ እሺ ኃይል በቃ አሁን እንሂድ በቃ የሆነ ነገር ሊኖር ይችላል ያንን ነገር ልታሰኘው የማይሆን ነገር ውስጥ ከኔ ጋር እንዳትገባ ይኸውልህ የሆነ ነገር አለ ብቻ የሆነ ነገር ነው ማስኬድ እኮ የኔ የሆነ ነገር ቱ የሆነ ልታሳይ የፈለከው ነገር አለ ግን እሱ ነገር አያዋጣም ቱ አዋጥቶኝማ ብዙ ነገር አድርጌ አይቼዋለሁኝ እሱ ለያዝ ነገር ያ ነገር ነው እህትህ ይኸውልህ እዚህ ነገር ውስጥ እንዳለ ከተታት ይሄ ነገር ቱግ የምትለው ነገር ነው ወዲያው ነገሮችን ተረጋግተህ ማታይበት መንገድ ኤርሚ በእናትህ እስቲ ተረጋግቼ እንዳይምትፈልገው ነገር ንገረኝ እስቲ ያየነ እኮ ነው አታዳምጣት ማሰማት የሚያለህ እኮ እንዳለ ሰው ያለ ነው ይዘን አንተን እንዳምንህ ነው ወይ የምትጠብቀው እኔ ሳዳምጠኛ አልኩ አትሊስት እሷን አዳምጣ ስለዚህ እኮ አንተ እነሱ ይዘህ በምትሄድበት ሰዓት ላይ እኮ ያችን ጓደኛዋ እኮ አብራ ነበረች የሌላ ሰው እየሰማ የሌላ ሰው ወሬ አምነህ እንኳን እየመጣህ እንዴ እንዴት ነው ሰው ያቃታ ማለት ምኑን ነው እንዳምን ሰው እንዲያለኝ እያልከን እኮ ነው እየነገርከን ያለው የገዛ ጓደኛዋ አብራት ጓደኛዬ ይልቀን ያለው አይደል እንደዚህ ጋር አንቺ መች ነገርሽ ንገረኝ እስቲ የሁሉ ነገር ሲፈጠር ነግረሽኛል አሁን ግን እየነገርኩህ ነው እኔ ሰምቼ ከመጣሁኝ በኋላ ማለት ነው ያው እንደዚህ አይነት ቦታ ካገኘሁሽ በኋላ ለኔ ልታብራሪልኛል ምንም እንደዚህ አይነት ቦታ የሚባል ቦታ አይደለም የመጣሁት ኃይላ ኖርማል መኖሪያ ቤት ውስጥ ነው የመጣችው እንደዚህ አይነት ቦታ የሚያስፈልግ ነገር የለውም
እኔ ታውቋል ብዬ ለአንተ ኖርማል ነው? ቤርጎ ቤት ምናምን አይደለም። የፈለገ ነገር ቢሆን ሴት ልጅ ወንድ ልጅ ቤት ስትመጣ ኖርማል ነው? ካለን ቀለምታ ነው ገባ። ምንድን ነው የተለየ ቀረቤታ? እኔ ማለት ነው ቀረቤታ አስንገረኝ። ምናልባት ቴንኪው እሷን ፕሮቴክት ስላደረክልኝ እህቴን ስለጠበቅልኝ ከዚህ በፊት በነበሩት ነገሮች አሁንም ቢሆን ቴንኪው። ከዛ በተረፈ ግን ከዚህ በኋላ ግን የምሬን ነው ምን አይደለም ማስጠነቀቅ ማለት ነው አብራት እንድትሆን አልፈልግም እኮ አንተ ለምን አንተ ወንድሟ ስለሆንኩኝ አብራት እንድትሆን ወንድሟ ማለት እኮ ነገርከኝ፣ ደጋግመህ ነገርከኝ እኮ ሲጀመር እንዴት እንደምታውላትም አሰማሁኝ እኮ ግዴታ እሷን ጓደኛዋ አንድ ለቀን ነው በቃ ከኛ ጋር አብራ ይዞረችው የሁለቱን ቀን ነው እንደዚህ እኔ እንዲህ መሆንበት ምክንያት የገባል መሰለኝ። አንድ ያለችኝ እህቴ ናት። እኔ ነኝ ያሳደግኳት። ይገባኛል። ምን ያህል ዋጋ ከፍዬ እንዳሳደግኳት ደግሞ አንተ አይገባም። አውቃለሁ። ይኸውልሽ ሜሪንም በቀናት ነው ከሷ ጋር ሽር ጉድ ሲል ነበር። በቃ የዳኒ አሁን ያለፈ ታሪክ ሳይሆን ያለፈ ታሪክ እሱ አንቺ ላይ ነው መናገር የፈለገው እንጂ ከሱ ጀርባ እኔ ሊናገር የፈለገው ብዙ ነገር ብዙ ቦታ ተገናኝተናል። ገባሽ? እሱ ነው አሁን እንትን ማድረግ የፈለገው። ብዙ ቦታ ብንገናኝም እህቴን ፕሮቴክት ለማድረግ የሄድኩበት መንገድ ነው እንጂ አንተ ዝም በይ በቃ። አንቺ ፕሮቴክት እያደረጋት ሳይሆን አንተ በምትፈልገው መንገድ ነው እየመራሃት ያለው። ወንድሟ ስለሆንኩኝ እኮ እስከምትደርስልኝ ደረጃ ድረስ እሷን የመጠበቅ ኃላፊነት አለብህ። ምናልባት አንተ ደግሞ የኔንም ስሜት መረዳት አለብህ። አይላም ምን ያጎደልኩብሽ ነገር አለ? ሁሉብኝ አይደለም ግን ደግሞ ከዚህ በፊት አንቺ ጋር ፈልገኛል እንደ ልጁ ከድንገት ተነስቶ ስልክ ሳያነሳልኝ ሲቀር ተጨንቄ ነው የመጣሁት እንጂ ምንም አላደረኩም። ገና መምጣትሽ በቅጡ አርፈሻል። እንደው ለመረጋጋት እንኳን ተረጋግተሻል። ወዴት ነው የምንሄደው? የትም አንሄድም በጌታ የትም ሄደው ነገር ከሱ ጋር ብዙ መስማት ማወቅ ያለብኝ ነገር ምንድነው? የምታውቀው ማወቅ የምትፈልገው ነገር ማወቅ የምፈልገው ነገር አለ። እውነቱ ነው ማወቅ አለበት። ይሄ እያንዳንዱ ማወቅ የምትፈልገው ነገር እኔ በእንደዚህ አይነት መንገድ ይኸውልህ፣ ይቅርታ ማን ኤርሚያስ፣ እኔ ይኸውልህ እንደዚህ አይነት ድራማ ውስጥ ከዚህ በኋላ የመግባት ፕላኑም እቅዱም የለኝም። በቃ ከዚህ በፊት ይኸውልህ አዳምጥ። ከዚህ በፊትም ያ ሁሉ ነገር ተፈጥሮ የነበረው እህቴን ስላስለቀሱብኝ ያ ሁሉ ድራማ ሲሰሩባት ስለነበር እሱም ደግሞ መበቀልም በለው ምንም በለው በቃ የምፈልግበት ሌቭል ላይ ደርሼ ሶሪ ተባብዬ አቁሜያለሁ። ከዚህ በኋላ እነዚህ ነገሮች መግባት አልፈልግም እኮ አንተ ነው ማስጠንቀቂያ። ትክክል ነው። አሁን ይኸውልህ በዚህ ነገር እኮ እንደ ወንድምነትህ እኮ እኔም ሰፖርት ማድረግህ ነገር አለ። አንተ ግን ልትረዳን አልፈለክም። ገባ? በምን ልረዳ? ክለብ ይዛት እየሄድክ እንዴት ነው የምረዳ? እሱ እኮ ነው ማለት ክለብ ይኸውልህ ጀስት ላሳያት እኮ ነው። አንተ የማንም ቤት ይሁን አሁን አንቺ ዝም በይ። አንቺ ዛሬ ነገር መስማቴን ስለሰማሽ ነው እንዲህ ብለሽ የምታወሪኝ። መጀመሪያ አትነግሪኝም? መሄድ ብትፈልጊ እኔ ክለብ መሄድ ብትፈልጊ እኔ ብትነግሪኝ ከኔ ጋር መውጣት ትችል። ክለብ አልወጣችም እያልኩህ እኮ ነው እንዴ። አንዴ ብቻ ለሚዛት ሄድከው አንዴ ነው በቃ የኔ ክለብ ነው። ሌላው ነገር እንዳለ እየተጨመረ እየተነገረ ያለው እያልኩህ እኮ ነው። አንተ ጓደኛዋ ጋር ችግር አለ። ስራ ቦታ ቢኖርህ ቆይ አይደለም ስራ ቦታ ቢኖርህ ጓደኛህን አምጥተህ ልታሳይ ትችላለህ አይደል? በቃ ዛት ሲል እሱ ነው የተፈጠረው። ስራ ቦታ ምን አይነት ስራ እንዴት እንደምሰራ መጣ አየች። ምንድነው ክለብ ምን የተለየ ነገር ልትሰራ ትችላለህ? መጠጥ ጠጣች ብላ የነገረችህ ዝም ብላ ጨምራ የነገረችህ እንዴ? ቆይ አንተ ቤት እኮ አንድ ቀን አድረዋላ አንድ ላይ ተነግሮኛል። ከዛሬ ውጭ መታጠቅም እያልኩ እኮ ነው። እሱን እኮ ነው መስማት እሱ ቤት ሶፋ ላይ አደርሽ የተባለው የት ነው? እዚህ አይደለም እሱ እቺ ጓደኛዋ ወይ ሆነ ምንድነው ከአንተ ጋር ችግር አለበት? እኔ እሱን እኮ ነው ግራ የገባኝ። ለምንድን ነው ተጨምሮ የተነገረ? የሆነ ነገር ባይኖር ኖሮ ይሄን ያህል እንደዚህ ልትባል አትችልም። ገባ? እያንዳንዱ የተነገረ አንተ ጋር ከዚህ በፊትም ዛሬ ብቻ አይደለም ከዚህ በፊትም እየመጣህ የምትነግረን ነገር ነገርየው ተጋኖና ወይ የሆነ ተቀይሶ ነው እየተነገረ ነው። በጣም ተጨምሮ ነው የምትሰማው ማለት እስቲ አንቺ ልትነግሪኝ የምትችይው ነገር ለስማ እስቲ። ልነግርህ የምችለው ነገር የሰማኸው እውነቱ ክለብ መሄዴ እንጂ ኤርሚ ቤት ማደሬ የሆነ ቦታ ይወስዳታል ምናምን የምትለው ነገር በሙሉ የትም ሄጄ አላውቅም። ከዛሬ ውጪ ይኸውልህ መታታቅም እዚህ ከዚህ በፊትም ይኸውልህ ውጪ እንገናኛለን። በቃ ሻይ ቡና እንደ ጓደኛ ሻይ ቡና እንላለን። ግን ይኸውልህ እኔ ጋር የተፈጠሩ ነገሮች ነበሩ። ፐርሰናል ኬዝ ነው። በዛ ምክንያት ስልክ አላነሳሁለትም። በቃ ልጠይቀኝ ነው እንደ ጓደኛ ልጠይቀኝ ነው የመጣችው እኮ። ታዲያ እሷ ያው ሁሉ ነገር ለኔ ልትልበት የቻለችበት ምክንያት ምንድን ነው? አናውቅም። እኔ አላውቅም። እሱን አጣርቼ ሜቢ እኔ አሁን ስረዳት ምን እንደሆነ ታውቃለህ? እያንዳንዱን ሀሳቧ ላይ እየተጫንካት ነው አንተ። በቃ ለምንድን ነው እኔ እሷን የምጫናት? እኔ የቴን ፕሮቴክት እያደረኩኝ ነው አይደል? እዛ የተነገረኝ ነገር ደግሞ ከቤስት ፍሬንዷ አብራት ከምትማረው ቤተሰብም እኔም ሁላችንም ከምናውቃት ጓደኛዋ ነው። ስለዚህ እንዴት ነው ላላምን የምችለው? እኔ እኮ አሁን አንተ እሷን ፕሮቴክት ያደረክ እየመሰለህ ግን አይምሯን እየተጫንከው ነው ያለው። እሷ ለአንተ የምትሄድበትም እንዳለ ብትነግርህ ደስ ይላታል እኮ። ግን ይኸው እንደምታየው ነው አንተ የምትሆኑ። ኤኒዌይስ እሷ እንደዚህ ለምን ልትለኝ ቻለች? ጎረቤት ሌላ ነገር ግርግር እንዳይመስለው ኖ አሁን አሁን ነገሩን ክሊር አድርግልኝ። ይኸውልህ አንቺ ዝም በይኝ። አሁን ሌላ ነገር ውስጥ ከልጁ ጋር እንድገባባ አታርጊ።
መጥቻለሁኝ አይደል? የሰማሁት ነገር አለ። ክለብ መሄዳችሁ ብቻ አይደለም ከብዙ ጓደኞች ጋር ሆነ አብራችሁ ሆናችሁ እነሱም እሷም ሌሎች ጓደኞችንም ሰብስበን እንደምትዝናኑ ብዙ አይነት ነገር ነው የሰማሁት። እንደውም ሲመስለኝ ልትነግረኝ ያልፈለገቻቸው ብዙ ነገሮች እንዳሉ ነው የተረዳሁት። ማለት በጣም ተጨንቃ ነው የምታወራኝ የነበረው። አሁንም አላውቅም በቃ ነገሩ ከዚህ በላይ እንዲሄድ እንዳልፈለገች እንዴ ማለት አልገባኝም። በምን አይነት መንገድ ምን አይነት አዋዋል እየዋልሽ ቢሆን ነው እንደዚህ አይነት ነገሮች ሊፈጠሩ? በተጠራጠርኩ ቁጥር ይኸውልህ ለእሷ ብትነግርህም አታምናትም። ገባህ? አሁን አንተ በቃ የሰማኸው ነገር አለ፣ ሰምተህ የተቀበልከው ነገር አለ። ያን አምነህ ይዘኸው እኮ እየተከራከርከን ነው። እኛ ባለቤቶቹ እኛ ታሪኩን የምናውቀው ሰዎች እንኳን ስናስረዳ ልታመን አልፈለግክም። ገባህ? ስለዚህ አሁን ብታስረዳ ራሱ ምንም የምታምናት ራሱ አይመስለኝም። ቤት አግኝቼ እንዳወራው ታውቂያለሽ። ብዙ ነገር ስለሱ መልካምነት ነው የነገረችኝ ያለ ፕሮቴክት ነው። ግን እየሰማሁኝ ያለሁት ነገር ደግሞ ቤቲም ካንቺ ጋር ብዙ አይነት ግንኙነት እንደሌላት ብዙ አይነት ነገሮችን እንደማታውቂ። እኔ ቤቲ በጣም ጓደኛዬ ናት። ከኔ በላይ ደግሞ በጣም የኤርሚ ጓደኛ ነች። ይሄ ማንም ሰው የሚያውቀው ነገር ነው። አብራችሁ ስትዝናኑ ቤት ያለች አንዱ ለቀን ነበረች እኮ በቃ እሱን እኮ ነው አንዱ ለቀን አይታ እኮ ነው ጭራሽ መታም እንደማታውቅ ነው የሰማሁት ያለ። ስለዚህ ስለ ኬዙ ስላለው ምን ነገር ስለምትዝናኑ ስለምታሳልፉት ነገር ስላላችሁ ግንኙነት ቤቲ ምንም ነገር እንደማታውቅ ምንድን ያለን ግንኙነት አልገባኝም። እኔ አይደለም ሲመስለኝ በቃ እሱ የትም ቦታ ይዞሽ እንደሚሄድ ነው የሰማሁት ኢንፎርሜሽን። በቃ እኔ ሲመስለኝ ቤቲን ሰልልኝ ብሎ ልኳታል እሱ። እኔ ሲመስለኝ እንደዛ ብሏታልና አንዱ ለቀን ከኛ ጋር አልተዝናናችም። ያን ነገር አጋና ነግሯለች። ያው ከሱ ያው እና እንደሚላት ነው። እኔ ይኸውልህ ቤቲ ስላንተ መልካምነት እንጂ ነገረችኝ ስላንተ መጥፎ ነገር አለ። በጣም ጥሩ ሰው ነው። ግን የሰማሁት ነገር አንተ የምትለኝ ቤቲ ካንተ ሁለቴ አብራችሁ እንደነበረች ግን ቤቲ ከእናንተ ጋር ስትዝናና እንዳልነበረች ነው የሰማሁት። ያን ሁሉ ኬዝ የምታውቀው የእሷ ጓደኛ የገዛ ጓደኛ የሚመቻት ካንተ በጣም ካልተመቻት አልተመቻት መታ እንደማታውቅ ነው የሰማሁት። ስለዚህ ምንድን ነው አንቺ አሁን በዚህ ነገር ላይ ልታሰጂ የምትችይው ነገር አለ? ግን ደግሞ ሁሌ አትመጣም። ኤኒዌይስ እኔ አሁን ጎረቤት የበጠበጥን ስለሆነ ቤቴን ለቀውጣልኝ ለቄ እወጣለሁ። ከአንተ ጋር ብዙ ያልጨረስኳቸው ነገሮች አሉ። አሁንም ቢሆን እርግጠኛ ማልሆንባቸው ብዙ ነገሮች አሉ። እየነገርኩ ነው። በሰላማዊ መንገድ እየጠየቁ ነው። በቃ ከቤት ይወጣል። ሶሪ ከቤት መጥቼ በዚህ ነገር ስላወራን ይቅርታ። እኔ ትልቅ ሰው ነኝ። ገባህ? እየታገሰው ነው እና ትዕግስቴን በጣም እየተፈታተንኩ ነው። ምንም ልታደርገኝ አትችልም። ምን ልታደርገኝ ትችላለህ? እኔ ማረገው ላደርግ እኮ ምን ልታደርግ ትችለኛለህ? በፖሊስ ታስጠኝ ነው። ቤቴ ነው እንደፈለኩ ባረግ ምንም ልታደርገኝ አትችልም። ከፈለኩ አንተ ላስወጣ እችላለሁ። ከቤት ላስባረር እችላለሁ። አታውቀኝም። እሺ አታውቀኝም። አሁንም ቢሆን እሷ ቤት ያከብራል። እየታገስኩ ነው እንጂ ምን ለሷ አስባሁን ምን ልታደርገኝ ነው? ምን ልታደርገኝ ነው? በተከበርኩበት አንተ ምን ታደርገኝ? ውጣልኝ። ስማ አላወቀኝም። አሳይሃለሁ። ውጣልኝ። ወይ በገዛ ቤቴ አላወቀኝማ። ከተማውን እንዳሸበርኩኝ ራሱ አያውቅም መሰለኝ። አይ ለማንኛውም ቤተሰቦቼ በጣም ይቅርታ ለተፈጠረው ነገር። ያው የኤፍሱን ጓደኛ ወንድሟን ታውቁታላችሁ። ሁሌ በመጣ ቁጥር እንደመበጠበጠ ነው። አንድ ቀንም ሰላማዊ ነገር ሆኖ አያውቅም። ዞሮ እኔ በቤት ውስጥ አልጣላም ብዬ ነው። ውጭ ላይ ሌላ ነገር ሊፈጠር ይችላል። በጣም ተናድጃለሁ ዛሬ። የተረጋጋሁትም ምንም ነገር እንዲፈጠር ያልፈለኩት ለኤፍሱን ስል ነው። ከዚህ በኋላ ግን የመጣው ይምጣ። ወንድሟን መረጋጋት አለበት ማለት በዚህ ሁኔታ ሁሌ የሚቀጥል አይነት ሰው አይደለም። እሱ እንደፈለገ የሚፈነጭበት አይነት ቦታ አይደለም መሆን የለበትም። የተማመነው ነገር ሊኖር ይችላል። እኛም የምንተማመንበት ነገር ይኖራል። ዞሮ እኔ ከዚህ በላይ አልታገሱም። ያው ኤፍሱን ጓደኛዬ ናት፣ የልብ ጓደኛዬ ናት ብዬ ስላመንኩኝና ለእሷ ክብር ስል ነው ዝም ያልኩት እንጂ ከዚህ በኋላ ወጥ መርገጥ የለበትም። ያው ያደረገውን ነገር እያያችሁት ነው። ያናዳል። ያውም በገዛ ቤቴ እንደደፈረኝ ነው የምቆጥረው። በገዛ ቤቴ ነው ሊጣላኝ የሞከረው። እኔ ብቻ ማንም ሰው ቢሆን በቤቱ ሲደፈር ዝም አይልም። እኔ አሁን ለኤፍሱን ስል ብቻ ነው ዝም ያልኩት። ይቅርታ። እሺ በጣም ስለምን ይቅርታ ነው የምትይው? ቦርሳሽ ነው ውጪ። ያው እንዳያችሁት ነው እንግዲህ ምንም ትዕግስት የሚባል ነገር አልፈጠረለትም። ይሄ ትዕግስቱ መረጋጋት አለበት። ስለዚህ እኔ ከዚህ በላይ መናገር አልፈልግም።
ዞሮ ዞሮ ዛሬ ሙዴ ተቦኩሟል። በቃ ወደፊት ምን ይሆናል ለማንኛውም